بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه سلام ود ተከታታዮች እህቶችና ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬም አሪፍ የሆነ ነገር ይዤላችሁ መጥቻለሁ። እንደሚታወቀው ከዚህ በፊት ቪዲዮ ለቅቄላችሁ ነበር። እሱም ዩቲዩብን በተመለከተ እያንዳንዱ ስቴፕ ባይ ስቴፕ እንመለከታለን የሚል ሐሳብ አንስቼ ነበር። ግን ያው ብዙ ጊዜ አሁን አብዛኛው ሰው ዩቲዩብ ቻናል ክሬት ለማድረግ ሲፈልግ ማድረግ የሚያደርገው ሁሌም ሰርች ማድረግ የለመደ ሰው ከሆነ ዩቲዩብ ላይ ቀጥታ ገብቶ የዩቲዩብ ቻናል አከፋፈት ብሎ ሰርች ያደርጋል። የዩቲዩብ ቻናል አከፋፈት ሲል ብዙ እንትኖች ይመጡለታል። እነዚህን ከሚመጡለት ነገሮች መሃል እንደዚህ ሰርች ያደርግና ብዙዎቹ አዲስ የዩቲዩብ ቻናል አከፋፈት ብር የሚሰራ ብር የሚከፍል ወዘተ የሚል ሐሳብ ያነሳሉ። ግን የትኛውም የዩቲዩብ ቻናል ተከፍቶ ብር የሚሰራና የማይሰራ የሚባል ነገር የለም። ለዚያ ይሄንን እንድታውቁ ፈልጋለሁ። መጀመሪያ ላይ አንድ ሰው ዩቲዩብ ቻናል መስራት ሲፈልግ ሰርች ሲያደርግ የሚሰራ ዩቲዩብ ቻናል እና የማይሰራ ዩቲዩብ ቻናል የሚባል ነገር የለም። ምናልባት የዩቲዩብ ቻናል ሁሉም የዩቲዩብ ቻናል ይሰራል፣ ብር ይሰራል። ግን እንዲሰራና እንዳይሰራ የምናደርገው እኛው ነን ማለት ነው። ይህን ስል እንዴት ነው የምንሰራቸው ቪዲዮዎች በጣም አሪፍ ከሆኑ ጠቃሚና ለተመልካቾች ጥሩ መልእክት የሚያሳልፍና ተወዳጅነት ካገኘ ተመልካችነት ቪው የሚያገኝ ከሆነ ዩቲዩብ ይከፍላል፣ ከፋይ ነው። ግን እኛ የምንሰራቸው ነገር ደግሞ ለተመልካቾች ዘንድ ሄዶ ተወዳጅነት ከሌለው ተቀባይነት ከሌለው ያኔ የማይከፍል ይሆናል ማለት ነው። ስለዚህ መጀመሪያ እንዴት ነው የምንከፍተው ምንድነው ማድረግ ያለብን የሚለው ከዚህ በፊት ጂሜል አካውንት ያስፈልጋል ብያለሁ። ሌላ ዩቲዩብ ለመስራት የሚያስፈልገን ነገር ሁለት ነገር ብቻ ነው። አንድ ጂሜል ጉግል ጂሜል አካውንት እና ሁለተኛ ደግሞ ስማርት ስልክ ካለን በቃ በቂ ነው ማለት ነው። ሌሎቹ እነ ካሜራ እነ ፒሲ ኮምፒውተር ወዘተ እነዚህ ቀስ እያልን ስራችንን እያሳደግን እየለመድን ነው ተመልካች እያገኘን በምንሄድ ሰዓት የምናደርገው ነገር ነው ማለት ነው። ስለዚህ መጀመሪያ የሚያስፈልገን ነገር ምንድነው? ስልክ ነው። ስማርት ስልክ ሊኖረን ይገባል። ስልክ ከሌላችሁ እናንተም ብዬ ስላሰብ እርግጠኛ ነኝ ስልክ እንደሚኖራችሁ ማለት ነው። ስልክ ካላችሁ ከስልክ ቀጥሎ የሚያስፈልጋችሁ ምንድነው? ጂሜል አካውንት ነው። ጂሜል አካውንት ያስፈልጋል። ጂሜል አካውንት ደግሞ ባለፈው እንዴት ክሬት ማድረግ እንደምንችል አስተምሬያለሁ፣ አሳይቻለሁ። የዚህ ቪዲዮ ዲስክሪፕሽን ወይም ደግሞ ኮሜንት ቦታ ላይ ወይም ደግሞ በቪዲዮ መጨረሻ ቀጣይ እንዲገባላችሁ አስቀምጥላችኋለሁ። ጂሜል አካውንት አከፋፈት የማታውቁ ካላችሁ ያንን ሄዳችሁ የጂሜል አካውንት አከፋፈት ማየት ትችላላችሁ ማለት ነው። ስለዚህ አሁን ዛሬ በቀጥታ የምናደርገው በዚያ በከፈትነው ጂሜል አካውንት እንዴት አድርገን ነው እናም በዚያ በከፈትነው ጂሜል አካውንታችን እንዴት አድርገን ዛሬ ወደ ዩቲዩብ አካውንት እንደምንከፍት አሳያችኋለሁ። መጀመሪያ እንግዲህ ስልክ ይኖርናል። ከስልካችን ላይ ጂሜል አካውንት ከከፈትን በኋላ ወደ ዩቲዩብ አፕሊኬሽን እንገባለን ማለት ነው። ቀጥታ ዩቲዩብ አፕሊኬሽን ደግሞ እንደምታዩት እዚህ የትኛውም ስልክ የዩቲዩብ አፕሊኬሽን ይጭናል። የትኛውም ስማርት ስልክ ማለት ይኖረዋል። ከሌለው ደግሞ ጉግል ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። በመጀመሪያ ምን እናደርጋለን? ዩቲዩብ አፕሊኬሽን እንደዚህ እንነካዋለን ማለት ነው። ከዛ በከፈትነው የጂሜል አካውንታችን እንዴት ወደ ዩቲዩብ አፕሊኬሽን እንገባለን። ከዩቲዩብ አፕሊኬሽን ስንገባ መጀመሪያ ማድረግ ያለብን ነገር ምንድነው? ይሄው ልክ እዚች ጋር እንደምትመለከቷት እዚች የፕሮፋይል አይከን ወይም ዩ የሚል ይኖራል ማለት ነው። እዚች ጋር ማለት ነው። እዚች ከስር ላይ እሷን የፕሮፋይል ምልክቷን እንዴት ነኳታላችሁ? እሷን ስነኳትኝ እንግዲህ እኔ ያው የከፈትኩበት ጂሜል አካውንት እንደምትመለከቱት እዚህ ጋር አለ። በዚህ ነው የከፈትኩት። እናንተ ግን ጂሜል ሌላ ኢሜል ካላችሁ ካልመጣላችሁ እዚህ ጋር ስዊች አካውንት የምትለውን ስትነኩት ጂሜል አካውንት ያስመርጣችኋል። ከዛ በምትፈልጉትን ጂሜል አካውንት ትገባላችሁ። እኔ አሁን ቀጥታ የከፈትኩበት ጂሜል አካውንት ይሄ ስለሆነ ይሄን እዚች ጋር አንዴ ነካታለሁ ማለት ነው። ይሱን እንደዚህ በመነካው ሰዓት እንደምትመለከቱትኝ አምጥቶልኛል። አሁን እዚህ ጋር ምንድነው ማድረግ ያለብን? እዚች የስክሪፕቶ ምልክቷን እንነካና ጂሜል የዩቲዩብ ቻናል ስማችንን እንላለን ማለት ነው። እንደምትመለከቱት ይኸው እዚህ ጋር
ስማችሁን ታስገባላችሁ፣ የዩቲዩብ ቻናል ስም ማለት ነው። እዚህ ጋር ደግሞ እንትን ልክ እንደ አለ እንደ ዩዘር ኔም አይነት ማለት ነው። አሁን አዲስ የተጨመረ ይመስለኛል። የሱን ታስተካክላላችሁ። እዚህ ጋር የዩቲዩብ ቻናላችሁን እንደዚህ ታደርጉና የምትፈልጉትን ስም ታደርጋላችሁ። ግን እዚህ ጋር ሪኮመንድ ማድረጋችሁ ምንድነው ታዋቂ የሆነ ስም ወይም ደግሞ ዩቲዩብ ላይ በቀላሉ ሰዎች ሰርች አድርገውት ሊመጣ የሚችል ጥሩ ስም ለቻናላችሁ ብትሰጡት ብትሰይሙትኝ አሪፍ ነው ማለት ነው። አይ በቀላሉ ሰዎች ብዙ ጊዜ ሰርች ሊያደርጉት ይችላሉ። ወይም ደግሞ ሰርች በሚያደርጉ ሰዓት የተለመደ ቃል ሰዎች ብዙ ጊዜ የሚጠቀሙትን ቃል አስባችሁ ወይም ደግሞ ያንን ብትሰይሙትኝ መልካም ነው እላለሁኝ። እኔ ዝም ብዬ ዩቲዩብ ልበለው፣ ዩቲዩብ ብዬ ዝም ብዬ ሴቭ፣ ከዛ እንደዚህ ካደረኩ በኋላ ምን ይለኛል? ይኸው እዚህ ጋር እንደምትመለከቱት ሴቭ አድርግ የሚል ይመጣል። እዚች ጋር የምታዩት ማለት ነው። ሴቭ አልኩትኝ። ይኸው እዚህ እንግዲህ ይህን ስም አዲስ ዩኒክ ስም መሆን አለበት፣ ወይም ደግሞ ሌሎች ያልተጠቀሙበት። እዚህ ጋር እንደምትመለከቱት ዩቲዩብ የሚለውን ጠቅሼ ነበር፣ ግን ይህንን ስም ሌሎች እየተጠቀሙበት ስለሆነ ቀይር ይለኛል። እናንተ ስለዚህ ሌላ ስም ታስገባላችሁ ማለት ነው። እስኪ እንደዚህ አድርገን ደግሞ እንሞክረው። አጭር ስም ያው እንደምትመለከቱት ይኸው እዚህ ጋር አሁን እንደዚህ መጥቶልኛል ማለት ነው። ይችን ነው ያስገባሁት። እዚህ ጋር የምታዩት አምጥቷታል። ስለዚህ ይሄንንም ደግሞ እንደዚህ ትነኩና የምትፈልጉትን እንደ ዩዘር ኔም አይነት ነገር ነው። ልክ ቴሌግራም የምትጠቀሙት ልጅ ታውቁታላችሁ። ዩዘር ኔም እዚህ ጋር ታስገባላችሁ የምትፈልጉትን ስም። ይኸው ይህም እንግዲህ ዩዘር ኔም በምታስገቡ ሰዓት ሰዎች እየተጠቀሙበት ከሆነ ወይም አገልግሎት ላይ ያዋለ ስም ከሆነ አይቀበላችሁም ማለት ነው። ስለዚህ ዩኒክ መሆን አለበት። ዩኒክ ማለት ያው አዲስ የሆነ ሰዎች ያልተጠቀሙትኝ ስም መሆን አለበት ማለት ነው። ዝም ብላችሁ እናንተ እንደዚህ የፈለጋችሁትን ስም ታስገቡና ሴቭ ታደርጉታላችሁ። ግዴታ አይደለም፣ ብታልፉትም ሳታስገቡ ብትቀሩ ምንም ችግር አይኖረውም ማለት ነው። ይሄን ስማችሁን ካስገባችሁ በኋላ እዚህ ጋር ምን ታደርጋላችሁ? ይኸው እዚህ ጋር የፕሮፋይል አይከን አለች። ለዩቲዩብ ቻናላችሁ ፕሮፋይል ያስፈልጋችኋል። እንዲሁም ደግሞ እዚህ ጋር እንደምትመለከቱትኝ የዩቲዩብ ቻናላችሁ ባክግራውንድ ያስፈልጋል። እነዚህን ደግሞ እንዴት አድርገን ነው የምናስገባው የሚለውን በቀጣይ የማሳያችሁ ይሆናል ማለት ነው። አሁን ግን ምን እናደርጋለን? ስሙን ካስገባን ለጊዜው አሁን ክሬት ማድረግ ነው እያሳየው ያለሁትኝ። እዚች ጋር የቀስቷን ምልክቷን ነካና አንዴ ወደ ኋላ እንመለሳለን። እንደምትመለከቱት የዩቲዩብ ቻናል ስም አሁን ያስገባሁትኝ ዩ የሚል እዚች ጋር ታዩታላችሁ ብዬ አስባለሁ። ይሷን አድርጌያለሁኝ። አሁን ምንድነው ማድረግ ያለብን? መጨረሻ ይሄን የከፈትነው ፊክስ እንዲሆን ወይም ተቀባይነት እንዲኖረው ክሬት የሚለዋን እነካታለን ማለት ነው። ይሄን ካደረግን ዩቲዩብ ቻናል ከፈትን ማለት ነው። አሁን እንግዲህ ክሬት የሚያደርገው ምንድነው? ይሄ ክሬት የምትለው አይቺ እንደምትመለከታት ቪዲዮ ለመጫን ነው። ዩቲዩብ ቻናላችን አሁን በቀጥታ ተከፍቷል፣ ሴቭ ሆኖልናል። ይኸው እዚህ ጋር ስማችን ማየቷን፣ ግን ምንም ቪዲዮ የለንም፣ እንዲሁም በፕሮፋይልም የለንም ማለት ነው። ከሱ ውጭ ሌላ ምንም እንትን የሚል ነገር የለውም። የዩቲዩብ ቻናላችን ከዚህ በኋላ ምንድነው ዩቲዩብ ቻናል ከፍተናል፣ ግን ምን ይቀራናል? ብዙ መስተካከል ያለባቸው ነገራቶች አሉ። ለምሳሌ እንደ ፕሮፋይል ይመስል እንዲሁም ደግሞ ሌላም ባክግራውንድ ከኋላ የሚገባበት ነገር ይመስል ዲስክሪፕሽን ያስፈልገዋል፣ ታግ ሎጎ ያስፈልገዋል፣ አኒሜሽን እንዴት እንደምንሰራ እነዚህ ሁሉ ያስፈልጋሉ። እነሱን ደግሞ በፓርት 2 ይዤላችሁ የሚቀርብ ይሆናል። ፓርት 2 ለማግኘት የዩቲዩብ ቻናሉ ቤተሰብ ይሁኑ፣ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቱን አብሩት ማለት ነው። የሚቀጥለው ቀጣዩ ቪዲዮ በሚለቀቅ ሰዓት በኖቲፊኬሽን መልኩ ለእናንተ እንዲቀርብላችሁ ያግዛችኋል ማለት ነው። እንዲሁም ሀሳብ አስተያየታችሁን አስቀምጡልኝ። ቀደም ሲል በነበረው ቪዲዮ እንዳልኩት በምንሰራ ሰዓት አስተያየት ካላችሁ፣ መስተካከል ያለበት ነገር ካለ፣ ወይም ደግሞ ከዚህ ቪዲዮ የተጠቀማችሁት ነገር ካለ፣ ያገኛችሁት ፍሬ ሀሳብ ካለ፣ ወይም ደግሞ መስተካከል አለበት እንደዚህ ቢቀርብ ይሻለናል የምትሉት ሀሳብ የትኛውም አስተያየት ካለ ኮሜንት ላይ አስቀምጡ ብያለሁኝ። ስለዚህ ኮሜንት ላይ ልታስቀምጡ ይገባል ማለት ነው። እንዲሁም ደግሞ ለሌሎች ሰዎችም ሼር ብታደርጉትኝ በጣም አሪፍ ነው ማለት ነው። ይጠቅማን ብላችሁ ካሰባችሁ ሼር አድርጉላቸው እና በሚቀጥለው በቀጣይ
የዩቲዩብ ቻናላችንን አሁን የከፈትነው ዩቲዩብ ቻናል እንዴት ቪዲዮ እንደምንጭን፣ ለቪዲዮ ታይትል እንዴት እንደምንሰራ፣ ባክግራውንድ እንዲሁም ሎጎ እንዲሁም ደግሞ አኒሜሽኖች፣ ፕሮፋይል እነዚህን ነገራቶች እንዴት እንደምናስገባ ቻናላችን ታዋቂና ጥሩ አቀባበል እንዲያገኝ እንዴት እንደምንሰራ አሳያችኋለሁኝ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።